የፊት ፓተርናችንን እንስራ። የፊት ፓተርን እና የኋላ የሚለያዩት በአንገት ዙሪያና በዚፕ ነው። እዚህ ጋር ያለፈው ቪዲዮ ላይ የኋላ ስንሰራ ለዚፕ ቦታ ለቀን የሰራ ነው። አንገቱም ከፍ ያለ ነው የኋላ ስለሆነ በሱ ይለያያሉ። ሌላው ነገር ግን እንዳለ ነው ቁጭ የምናደርገው ከአንገትና ከዚፕ ለዚፕ ከለቀቅ ነው ቦታ ውጪ ማለት ነው። እዚህ ጋር ያው እዛ ላይ ያለው ልኬቶቹን ራሱን ነው ከትከሻ እስከ ወገብ ያለውን ልኬት ነው። እዚህ ጋር እኔ 42 ሴንቲሜትር ነው ለማስመር እንዲያመቸኝ ከሁሉም ሳይድ ከግራም ከቀኝም አሰምራለሁ፣ ለካለው ለክቼ አሰምራለሁ። እንዳልኳችሁ ይሄ ያለፈው ቪዲዮ ላይ የጀርባችንን ገጹን ሙሉ ገጹን የሰራ ነው። ሩቡን ሳይሆን ሙሉ ገጹን የሰራ ነው። ለምንድነው እንደዛ ያደረግነው? ዲዛይኑ እንዲመጣልን ነው እንደዛ ያደረግነው። እዚህ ጋር ይሄው የአንገት ዙሪያ ወደ ታች 8 ሴንቲሜትር ወረድኩ፣ ወደ ጎን 8 ሴንቲሜትር ነው የለካውት። ለክቼ ልክ እንደዚህ አሰምራለሁ። ቀጣይ ትከሻ ነው። ትከሻ 13 ሴንቲሜትር ወደ ታች 3 ሴንቲሜትር ነው የወረድኩት። በአጠቃላይ እንዳልኳችሁ ከአንገትና ለዚፕ ከለቀኩት ቦታ ውጪ ሌላው ነገር ራሱን ነው ቁጭ ማደርገው ልኬቱም ማለት ነው። እዚህ ጋር የብብት ዙሪያ እዛ ላይም 24 ነው ወደ ታች ወረድ ነው። የብብት ማስመሪያ ተጠቅሜ ነው ማሰምረው። በጣም ያቀልልኛል ስራ የብብት ማስመሪያ። እዚህ ጋር ይሄው እንደምታዩት የብብት ዙሪያውን አስምሬ ያለው። ቀጣይ እዚህ ጋር ልኬት ያው ዙሪያውን ለሁለት ነው፣ የወገብ ዙሪያ ነው። የወገብ ዙሪያ ለሁለት ነው የምናካፍለው። ልክ ያኛው ላይ እንደሰራ ነው። እዚህ ጋር ምንም እንቀይረው ነገር የለም እንዳልኳችሁ ከሁለት ነገሮች ውጪ። ያው እዚህ ጋር ለሁለት የወገብ ዙሪያ አካፍለን ያገኘነውን ነው በሁለቱም ሳይድ እኩል ለማድረግ እኩል አድርጋችሁ ልኬቱን ማስቀመጥ አለባችሁ። እዚህ ጋር እኔ እንደምታዩት እኩል መሆኑን በእጄ ራሱ እየቆጠርኩ ሜትሩ ላይ እየቆጠርኩ ነው እኩል መሆኑን ለማወቅ ማለት ነው። ጎንና ጎኑን እናገናኛለን። እንዲህ ልኬቱን ካስቀመጥን በኋላ ይሄ የወገብ መስመር ነው። ቀጣይ የቶፑ ቁመት አለ። የቶፑ ቁመት ከትከሻ እስከ ዳሌ ያለው ነው የቶፑ ቁመት ልኬቱ። እኔ እዚህ ጋር 62 ነው። እሱን ለክቼ አሰምራለሁ። የዳሌ መስመር አገኘው ማለት ነው። እንደገናም የቶፑ ቁመት ነው ማለት ነው ይሄ ቁመት። እዚህ ጋም የዳሌ ዙሪያ ለሁለት ነው አካፍዬ ያገኘሁትን እኩል እቺ ቀጥ ያለችውን መስመር በመጠቀም ነው እኩል ከግራም ከቀኝም እኩል ልኬት ማስቀመጥ ያለባችሁ ማለት ነው። ለሁለቱም ለግራም ለቀኝም አንዳንድ ሴንቲሜትር ለስፌት ሰጠውኝ።
እንዳትረሱ ሁሌም የስፌት መስጠት አለብን ከልኬቱ ውጪ። ልክ እንደዚህ ሆነ። ቀጣይ ያው ዲዛይናችን የምናሰምረው አግድም ነው። አግድም አሰመርኩኝ ልክ እንደዚህ። አሁን ቀጣይ ላይ የምሰጠው ይሄ 2 ሴንቲሜትር ዙሪያውን እሰጣለሁ። ለአንገት ብቻ 1.5 ሴንቲሜትር እሰጣለሁ የስፌት። ሌሎቹን ሙሉ 2 ሴንቲሜትር ነው እዚህ ጋር እየሰጠው ያለው። ሰጥቼ አሰምራለሁ። እዚህ ጋር የፊት ፓተርን ብዬ ጻፍኩኝ። ይሄ የፊት ፓተርናችንን ነው ጨረስኩኝ። እቆርጣለሁ፣ ቆርጬ አለ አወጣለሁ ማለት ነው። ፓተርኑ ዝግጁ ነው። ጨርቅ ላይ ወስደን ለመቁረጥ ጨርቃችንን እዚህ ጋር የሰራነውን ፓተርን ቆርጠን እናወጣለን። እንዳያችሁት የስፌት ሰጥቼ አስምሬ ጨርሼ አሁን እየቆረጥኩ ነው።
ዝግጁ ነው ማለት ነው ጨርቅ ላይ ወስደን ለመቁረጥ። ይሄ የፊት ፓተርን ነው እንዳያችሁት የፊት ብዬ ጽፌበታለሁ። ይሄን ይመስላል ፓተርናችን። ቀጣይ የምናደርገው የማሰሪያ ያለው እንዳያችሁት ማሰሪያውን ለመቁረጥ ፓተርን እንሰራለን። የማሰሪያው ቁመቱ እዚህ ጋር እየለካው ያለውት 44 ሴንቲሜትር ነው ቁመቱ። ስፋቱ 5 ሴንቲሜትር የሆነ እንቆርጣለን ማለት ነው። ማሰሪያ ከጎንና ጎን አለው። ልክ እንደዚህ ይሄው አስምረን 4 ማዕዘን ነው የሚሆነው። ወስደን ጨርቁ ላይ ስንቆርጥ ያው በፓተርን ስንቆርጥ በጣም ያምራል። ምንም ስህተት አይኖረውም። ያማረ ነው የሚሆነው። ለዛ ነው ይሄንን ጨርቅ ላይ ሰርቼ መቁረጥ እችላለሁ፣ ግን በቃ በዚሁ ልስራ ብዬ ነው ያው ሰራሁት። እዚህ ጋር ጨረስን። እዚህ ጋር እጅጌ እኔ ሰርቻለሁ በሌላ ቪዲዮ፣ እዛ ላይ ገብታችሁ ማየት ትችላላችሁ። የኔ ቪዲዮ ላይ የእጅጌ ቪዲዮም አለ፣ ሌላም ሰርቻለሁ። እዛ ላይ ገብታችሁ ይሄንንም እጅጌ የሰራሁት ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። እዚህ ጋር ፓተርኔ ጨርሻለሁ ማለት ነው። እነዚህ ናቸው የምጠቀማቸው ፓተርኖች። አሁን እነዚህን ተጠቅሜ ጨርቆቼን እቆርጣለሁ ማለት ነው። እጅጌ ሙሉ እጅጌ ፓተርን ከሰራችሁ በኋላ ያው የጌጡን ስፋት ነው ለክታችሁ እጅጌውን ቁመቱን ቀንሳችሁ የምትጠቀሙት ማለት ነው። እዚህ ጋር እኔ ጋር እንዳያችሁት የእጅጌ ፓተርኔ አጭር ነው። ይኸው ልክ እንደዚህ የጌጡን ስለቀነስኩ ነው። ቀጥል